ጤና ይስጥልን የዜና 08 ተመልካቾቻችን እንደምን ቆያችሁን። አሜሪካ ለኛ ስጋት መሆን አትችልም፣ ካስፈለገ ስጋት የምንሆነው እኛ ነን፣ ከኢራንም ጎን ነን ሲሉ የሰሜን ኮሪያው ኪም ጆንግ ተናገሩ። ፈረንሳይ፣ ጣሊያንና ስፔን የአየር ክልላቸውን ለአሜሪካ ወታደራዊ ኦፕሬሽን በመከልከላቸው ትራምፕ አጋሮቹን ፈሪዎች ሲሉ ወረፉ። እንዲሁም ትራምፕ የኢራን የኒውክሌር ስጋት ከተገታ በ2 እና በ3 ሳምንታት ውስጥ ጦራቸውን እንደሚያወጡ ቢገልጹም እስራኤል ግን በሊባኖስና በቤይሩት የምታደርገውን የአየር ጥቃት ቀጥላለች። በጦርነቱ የመጣው የነዳጅ ቀውስንም ተከትሎ በኢትዮጵያ 180 ሺህ ቶን ነዳጅ ሳይመጣ ቀረ። በሙስና የተዘፈቁ ባለስልጣናትን በቁጥጥር ስር ውለዋል። የዛሬ አበይት ዜናዎቻችን ናቸው። በቀጣዮቹ 8 ደቂቃዎች ውስጥ የእነዚህን አበይት ዜናዎች ትንታኔ፣ አዳዲስ ክስተቶች፣ ኢኮኖሚ፣ ቴክኖሎጂና ሌሎች ተጨማሪ መረጃዎችን እናደርሳችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። አብራችሁን ቆዩ። የሰሜን ኮሪያው ኪም ጆንግ በቅርቡ በፓርላማቸው ባደረጉት ረጅም ንግግር አሜሪካ በኢራን ላይ የፈጸመችው ጥቃት የሀገራቸውን የኒውክሌር ጦር መሳሪያ የማስፋፋት ውሳኔ ሙሉ በሙሉ ትክክለኛ መሆኑን የሚያረጋግጥ ነው ሲሉ አስታውቀዋል። እንዲሁም የኒውክሌር ጋሻ ገንብተናል፣ የኔ ውሳኔም ልክ ነበረ፣ አሜሪካ ለኛ ስጋት መሆን አትችልም፣ ካስፈለገ ስጋት የምንሆነው እኛ ነን፣ እንዲሁም አሁንም ቢሆን ከኢራን ጎን ነን ሲሉ መግለጻቸው ተሰምቷል። ባለፈው ወር አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ጠንካራ ወታደራዊ ኃይል ብቻ የሀገርን ደህንነት እንደሚያረጋግጥ ለዓለም ያሳየ ክስተት መሆኑን የጠቀሱት መሪው ሰሜን ኮሪያ ከአሁን በኋላ ስጋት የሚጣልባት ሀገር ሳትሆን አስፈላጊ ሆኖ ሲገኝ ለጠላቶቿ ስጋት መሆን የምትችል ሀያል ሀገር መሆኗን ገልጸዋል። ኪም ጆንግ አክለውም የኒውክሌር ጋሻ መገንባታቸው ሀገሪቱ በኢኮኖሚና በባህል ዘርፍ እንድታድግ ዋስትና እንደሰጣት ጠቁመው ደቡብ ኮሪያን የሀገሪቱ ዋና ጠላት በማድረግ ማንኛውንም አይነት ትንኮሳ በጽኑ እርምጃ እንደሚመክቱ ዝተዋል። ምንም እንኳን ፕሬዚዳንት ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ ዳግም ለመገናኘት ፍላጎት ባያሳዩም ፒዮንግያንግ ግን ማንኛውንም ድርድር ሊካሄድ የሚችለው አሜሪካ የሰሜን ኮሪያን የኒውክሌር ባለቤትነት በይፋ ስታውቅ ብቻ እንደሆነ አቋሟን አጠንክራ ቀጥላለች። በፕሬዚዳንት ትራምፕ እና በናቶ ሀገሮች መካከል ከፍተኛ ውጥረት ተፈጥሯል። አውሮፓ አሜሪካን አይሆንም ብላለች። ፈረንሳይ፣ ጣሊያንና ስፔን የአየር ክልላቸውን ለአሜሪካ ወታደራዊ ኦፕሬሽን ከልክለዋል። በዚህም ትራምፕ የአጋሮቹን ፈሪዎች ሲሉ ወርፈዋቸዋል። በመካከለኛው ምስራቅ የተቀሰቀሰው የኢራንና የአሜሪካ እስራኤል ጦርነት 1 ወር በደፈነበት በዚህ ወቅት በምዕራባውያን ሀገሮች መካከል ከፍተኛ መቃቃር መፈጠሩ ተሰምቷል። ፕሬዚዳንት ትራምፕም አንዳንድ የናቶ አባል ሀገራትን ፈሪዎችና ለጋራ ዓላማ የማይረቡ ሲሉ በጽኑ ወቅሰዋል። ለዚህ ምክንያቱ ፈረንሳይ፣ ጣሊያንና ስፔን አሜሪካ በኢራን ላይ ለምታደርገው ወታደራዊ ጥቃት የአየር ክልላቸውን አንፈቅድም ማለታቸውን ተከትሎ ነው። በተለይም ፈረንሳይ ወደ እስራኤል ወታደራዊ ቁሳቁሶችን የሚጭኑ የአሜሪካ አውሮፕላኖች በግዛቷ ላይ እንዳያልፉ መከልከሏ ፕሬዚዳንት ትራምፕን አስቆጥቷል። ትራምፕ በገጻቸው ባሰፈሩት ጽሑፍ ፈረንሳይ በጭራሽ እየረዳችን አይደለም ሲሉ ቅሬታቸውንም ገልጸዋል። በአንጻሩም የፈረንሳይ ፕሬዚዳንት ቢሮ በሰጠው ምላሽ በትራምፕ ንግግር መገረሙን ገልጾ ውሳኔው ከሀገሪቱ የውጭ ጉዳይ ፖሊሲ ጋር የተጣጣመ መሆኑን አስታውቋል። ስፔን በበኩሏ የወሰደችው አቋም ዓለም አቀፍ ሕግን ለማክበር እንደሆነ በመግለጽ ውሳኔዋን ተከላክላለች። ይህ በናቶ አባላት መካከል የተፈጠረው አለመግባባት በኢራን ላይ እየተካሄደ ያለውን ጦርነት ሂደት ምን ሊያደርገው ይችላል? የዲፕሎማሲ ባለሙያዎች እንደሚሉት ከሆነ ይህ ክፍተት አሜሪካ በብቸኝነት የምትወስደውን እርምጃ ሊያዳክመው ይችላል። ሆኖም አሜሪካ በከፍተኛ ወታደራዊ ኃይሏ ጥቃቱን እንደምትቀጥል ይጠበቃል። ጦርነቱ ከየካቲት 21 ጀምሮ እስካሁን ድረስ በሁለቱም ወገኖች ላይ ከፍተኛ ሰብአዊና ቁሳዊ ውድመት እያደረሰም ይገኛል። ከዚሁ ጦርነት ጋር ተያይዞም ትራምፕ የኢራን የኒውክሌር ስጋት ከተገታ በ2 እና በ3 ሳምንት ውስጥ ጦራቸውን እንደሚያወጡ ቢገልጹም እስራኤል ግን በሊባኖስና በቤይሩት የምታደርገውን የአየር ጥቃት ቀጥላለች። በዓለም ትኩረት የተሰጠው የአሜሪካ ኢራን ጦርነት አዲስ ምዕራፍ ላይ የደረሰ ይመስላል። ፕሬዚዳንት ትራምፕ አሜሪካ በቅርቡ ከኢራን ልትወጣ እንደምትችል ፍንጭ ሰጥተዋል። ትራምፕ ከዋይት ሀውስ ከሰጡት መግለጫ ኢራን ለዓመታት የኒውክሌር መሳሪያ መስራት እንደማትችል እርግጠኛ ከሆንም በኋላ በ2 ወይም በ3 ሳምንታት ውስጥ ለቀን እንወጣለን ብለዋል። ኢራን አሁን ላይ ስምምነት ለማድረግ እየለመነች መሆኑን የገለጹት ፕሬዚዳንቱ ስምምነቱ ቢደረግም ባይደረግም አሜሪካ የራሷ የጊዜ ሰሌዳ እንዳላት አስታውቀዋል። በሌላ በኩል የኢራኑ ፔዜሽኪያን ጠላቶቻችን ጦርነቱን ዳግም እንደማይቀሰቀስ ዋስትና ከሰጡን ጦርነቱን የማቆም ጽኑ ፍላጎት አለን ብለዋል። ይህ በእንዲህ እንዳለ የቻይናው ፕሬዚዳንት
ጂንፒንግ በሁለቱ ወገኖች መካከል ተኩስ አቁሙ እንዲወርድ ዲፕሎማሲያዊ ጥረታቸውን አፋጥነዋል። በሊባኖስ በኩልስ ያለው ሁኔታ ምን ይመስላል? ሁኔታው አሁንም አስፈሪ ነው። የእስራኤል ጦር በቤይሩት ባደረገው 2 የአየር ጥቃት የሂዝቦላህ አዛዥንና ሌላ ከፍተኛ አመራርን መግደሉን አስታውቋል። በእነዚህ ጥቃቶች ቢያንስ 7 ሰዎች ህይወቱን ማለፉን የሊባኖስ ጤና ሚኒስቴር አረጋግጧል። ፕሬዝዳንት ትራምፕም ዛሬ ምሽት ስለ ኢራን ጉዳይ ጠቃሚ ወቅታዊ መረጃ ለህዝብ እንደሚሰጡ ተለይቷል። ይህ መግለጫ ጦርነቱን ወደ ማጠቃለያው ሊያመራው ይችላል የሚል ግምትም አለ። በኢትዮጵያ 180 ሺህ ቶን ነዳጅ ሳይመጣ ቀርቷል። በሙስና የተዘፈቁ ባለስልጣናትን በቁጥጥር ስር ውለዋል። በመካከለኛው ምስራቅ ጦርነት ሳቢያ የነዳጅ አቅርቦት በግማሽ በመቀነሱ መንግስት ቅድሚያ ለሚሰጣቸው 7 ዘርፎች የኮታ ክፍፍል መጀመሩንና በህገወጥ ነጋዴዎች ላይ እርምጃ መውሰዱን አስታውቋል። ለዚህ ቀውስም ዋነኛ ምክንያት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ ወደ ኢትዮጵያ ሊገባ የነበረ 180 ሺህ ሜትሪክ ቶን ነዳጅ ሳይመጣ መቅረቱ ነው። ይህ መስተጓጎል የሀገሪቱን የነዳጅ አቅርቦት በግማሽ ቀንሶታል። መንግስት ያለውን ውስን ክምችት በአግባቡ ለመጠቀምም የቅድሚያ ክፍፍል መጀመሩን አስታውቋል። በዚህ መሰረትም ነዳጅ በቅድሚያ የሚያገኙ 7 ቁልፍ ዘርፎች ተለይተዋል። እነሱም የህዝብ ትራንስፖርት፣ ነዳጅ ጫኝ ቦቴዎች፣ መሰረታዊ ሸቀጥ አጓጓዦች፣ የግብርና ማሽነሪዎች፣ ግዙፍ ስትራቴጂክ ፕሮጀክቶች፣ ላኪ ድርጅቶችና አምቡላንሶች ናቸው። እነዚህ አካላት በማደያዎች በተመደበላቸው ልዩ መስመር እንዲጠቀሙ ይመከራሉ። በጄሪካን መቅዳት ግን በጥብቅ የተከለከለ ነው። መንግስት በወሰደው የተቀናጀ ኦፕሬሽንም 658 ግለሰቦችን በቁጥጥር ስር አውሏል። በቁጥጥር ስር ከዋሉት መካከልም ነዳጅን ወደ ጥቁር ገበያ ሲያወጡ የተገኙ የመንግስት የስራ ኃላፊዎች መገኘታቸውም ተሰምቷል። ከ720 ሺህ ሊትር በላይ የተደበቀ ነዳጅ የተገኘ ሲሆን ባለፉት 2 ወራት ብቻ በኮንትሮባንድ ምክንያት የ2.6 ቢሊዮን ብር ኪሳራ መድረሱም ተረጋግጧል። የዓለም ገበያ የናፍጣ ዋጋ በአንድ በርሜል $230 ቢደርስም መንግስት በወር እስከ 20 ቢሊዮን ብር በመመደብ አሁንም ድጎማ እያደረገ መሆኑንም ገልጿል። በአሁኑ ወቅት ቤንዚን በ132 ብር ከ18 ሳንቲም፣ ናፍጣ ደግሞ በ139 ብር ከ63 ሳንቲም እየተሸጠ ይገኛል። የነዳጅ ፍጆታን ለመቀነስ ሲባል የግድ አስፈላጊ ያልሆኑ የሲቪል ሰርቪስ ሰራተኞች ዓመታዊ እረፍታቸውን እንዲወስዱ ወይንም ከቤት ሆነው እንዲሰሩ ጥሪ ቀርቧል። ማንኛውም ክፍያ በዲጂታል መንገድ ብቻ እንዲፈጸም የታዘዘ ሲሆን መመሪያውን በሚጥሱ ማደያዎች ላይ ግን የንግድ ፍቃድ እስከ መሰረዝ የሚደርስ እርምጃ እንደሚወሰድም ተገልጿል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። ዕለታዊ አዳዲስ መረጃዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ ያድርጉ። እንዲሁም በፌስቡክ እና በቲክቶክ በፈለጉት አማራጭ ያገኙናል። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 እናመሰግናለን።